አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ለእናንተ ይሁን፣ ሰላም ለሀገሬ ሕዝብ። እንግዲህ ዛሬ እንደምታውቁት ደስ ብሎኛል። እንግዲህ ያው ከብዙ ልፋት ከብዙ ድካም በኋላ እንግዲህ 1000 ሰብስክራይብ ገብተናል። እንኳን ደስ አለሽ ኮንግራ አትሉኝም? ቆይ የሰው ደስታ አስደስታችሁ ስንት ነገር ለፍተን እንቅልፋተን የእውነት እኮ አይዲል ጠባ ነው። እንግዲህ አልሐምዱሊላህ ረብል ዓለሚን ሹክረን ጀዚረን በጣም አመሰግናለሁ። ላይክ የምታደርጉኝ ሰብስክራይብ የምታደርጉኝ እንዲሁም ደግሞ ኮመንት ሀሳብ አስተያየታችሁን የምትሰጡኝ ውድ ወዳጆቼ በጣም በጣም አድርጌ አመሰግናለሁ። ሹክረን። እኛ የመዳን ቅመሞች ቤዳ ቤት ሆነን እየሰራን ያለነው ደግሞ የምታበረታቱ ልጆች ሼር የምታረጉ ስብሓንላህ ቅንነት የራስ ነው የእውነት ማለት ነው። እና ማንኛውም ሰው በየትኛውም ጠሪቅ ሆኖ በየትኛውም ሀለት ሆኖ ቅን መሆን የራስ ነው የእውነት። ያው ፌክ አካውንት ከፍተው ራሱ እየደመሩኝ የእውነት ማለት እና ብዙ ልጆች ያኔ እቺ ምድር ተቃራኒ ነች። ጥሩ ሰው አለ፣ መጥፎም ሰው አለ። ግን መጥፎ ባየን ጊዜ ደግሞ ጥሩን እያስታወስን ወደፊት መጓዝ አለብን የእውነት። በጣም ያኔ አንዳንድ ጊዜ ወደ ሚዲያ ስትወጡ ብዙ ነገር ያጋጥመን ይችላል። ሆኖም ግን ያንን ደግሞ በትዕግስት እያሳለፍን ሰብስክራይቤ አንዴ 89 ይሆናል፣ አንዴ ይቀንሳል፣ አንዴ 10 ሰው ያነሳብኛል፣ በዛ ተስፋ ሳልቆርጥ አንስቶብኛል ብዬ ዝም ሳልል አልሐምዱሊላህ ረብል ዓለሚን 1000 ገብቻለሁ። ማታ 1000 ገብቼ ከእንደገና ደግሞ ቀንሶብኝ ነበር። ዛሬ ደግሞ 1000 አስገቡኝ የውድ የዩቱብ ጓደኞቼ ማለት ነው። በጣም የምወዳችሁ የሀገሬ ልጆች ሹክረን፣ በጣም አመሰግናለሁ። ኮንግራ በሉኝ፣ እንኳን ደስ አለሽ በሉኝ። ከብዙ ጥረትና ልፋት በኋላ 1000 ገብተናል። ኢንሻአላህ ሰዓቱም ደግሞ አላህ ካለ ደግሞ ይሞላል። ያው በተስፋ ነው ሁሉ ነገር ማለት ነው። በአላህ ላይ ተስፋ ባለመቁረጥ በቁርጠኝነት ስራዬ ነው ብሎ አንድ ነገር ከተጀመረ ወላሂ እስከ ጥግ መፋለም ግዴታችን ነው ማለት ነው። ያኔ አንድ ነገር ጀምረን ነበር፣ ለምንድነው የማይሆነው? ለምንድነው እንደዚህ ለምንድነው 1000 የማይሞላ? ለምንድነው ሰዓት የማይሞላልን ብለን ተስፋ ሳንቆርጥ በተስፋ አድርገን በአላህ ላይ ተስፋ አድርገን ወደፊት መቀጠል አለብን። እኔ የተማርኩት እንደዛ ነው እና ተስፋ ሳልቆርጥ በርግጥ እኔ ዩቲዩብ ከከፈትኩኝ ከ3 ዓመት አልፏል። እኔ ግን ብዙ እንደዚህ አልሰራሁበትም። 3 ዓመት ሙሉ እንደዚህ ያኔ በቁርጠኝነት ተነስቼ ብሰራ ይሄኔ ስንት ሰብስክራይብ ደርስ ነበር ማለት ነው። ግን አሁን እኔ የጀመርኩት ረመዳን ላይ ነው። ረመዳን ላይ እንዲሁ ያኔ ስቱዲዮ ብዬ ሞክረው ብዬ ጀመርኩት። ሌሎች ልጆች ደግሞ እያጠናከርን ጎበዝ በርቺ፣ ምንም አይደለም፣ የሰብስክራይቡ እንዳትጨነቂ፣ ሰዓት እንዲሞላልሽ ብቻ በርቺ፣ ጠንክሪ እያሉ ሰብስክራይብ እያደረጉኝ እንደገና ሼር እያደረጉልኝ ወላሂ አንዷ ልጅ አሚናት ትባላለች። አሚናት ትባላለች። በዚህ አጋጣሚ በጣም አመሰግናታለሁ። እሷ ግን ቪዲዮ አትለቅም፣ የራሷ ቪዲዮ አትለቅም። ያኔ ያለመመቻቸት ይሆናል ያን ስራ ቤት ሆና ግን ሁሌ ሼር ታደርግልኝ ነበር ማለት ነው። እንዲሁም ደግሞ ሸይቴ የምትባል የወራቢ ልጅ እሷም ደግሞ እሷን ሰርታ ስትጨርስ እስኪ አንቺ ደግሞ ቪዲዮ ሰርተሽ ላኪልኝ እኔ ደግሞ ሼር አደርግልሻለሁ ስለኝ ነበር ማለት ነው። እና በጣም አመሰግናለሁ የእውነት መልካም ሰው አለን። እንዲሁም ከትግራይ ክልል ወላሂ ብዙ ጓደኞች ያሉኝ አብዛኛው የኔ ሰብስክራይብ ያደረጉኝ ትግራይ ክልል ያሉ እህት ወንድሞቼ ናቸው። የእውነት በጣም ፍቅር የሆኑ ልጆች። እኔ ቋንቋ መወለድ ቋንቋ ነው የእውነት ማለት ነው። አንዳንድ ጊዜ መወለድ ብቻ ዝምድና የሚመስለው ሰው አለ አይደለም። ወላሂ ብዙ አይነት ጥሩ ሰው አለ። ብዙ ነገር ትማሩበታላችሁ። ምንም ነገር የሌለበት ዘረኝነት የሌለ ምን የሌለ ወላሂ በቃ ጥሩ ፍቅር እያሳዩኝ ገብቼ ሰብስክራይብ አድርጉኝ እያልኩኝ ፌክ አካውንት እየከፈቱ እየደመሩኝ አብሽሪ በርቺ እያሉኝ ለዚህ ደርሻለሁ እና በጣም አመሰግናለሁ። ውድ የዩቲዩብ ጓደኞቼ ሹክረን ጀዚረን እና ተስፋ አትቁረጡ። አሁንም ደግሞ 200 300 ያህል የሆናችሁ አላችሁ። በዛ ደግሞ 300 ካላችሁ 400 500 መሆናችሁ አይቀርም። ይቀንሳል። ሰብስክራይብ ቢቀንስም ተስፋ አትቁረጡ። በቃ ወደፊት እንጂ ወደ ኋላ አትበሉ። የሆነ ነገር ከጀመራችሁ ወዲህ ካላስጀመራችሁ
እንዳታቋርጡት። ይሆናል ብላችሁ አንድ ነገር ከጀመራችሁ አላህ ያሳካዋል። እናንተ ደግሞ ሶብ አድርጉ። ሶብ አድርጋችሁ ሀላስ ምርት በማን ነው የምትጠብቁ? በአላህ ሱብሃነሁ ወተዓላ ማለት ነው። እናንተ ተስፋ ሳትቆርጡ ስሩ። ከሰራችሁ ታገኛላችሁ። ማንም ሰው እኮ የሰራ ሰው ነው የሚያገኘው። ሳይደከም የሚገኝ ነገር የለም። ድካም አለ። ዩቱብ ያደክማል። ቢያደክምም ኸላስ ያኔ ተስፋ አትቁረጡ። አሁን ሊሞላ ነው ወይ 1000 ሊሞላ ነው ወይ እንደዚህ እየቀነሰ ለትንሽ ወላሂ ይሞላል። ተስፋ እናቆርጡ። አሁን እኔ ለምሳሌ ረመዳን ላይ 2 ወር መሰለኝ በ2 ወር ውስጥ ነው የሞላው። በ1 ወር መራስ እኮ ይሞላል። ችግር የለም። እኔ ግሩፕ አንዴ ነው ተደመርኩት። አንድ ቀን ተደመርኩኝ ግሩፕ ላይ። ከዛ ወዲህ እኔ በቃ ግሩፑን እንትና ያልኩትን ወጣሁ ማለት ነው። ከዛ ወዲህ ይሄው እንደዚህ በኮመንት በቃ አንደኛ ነገር የምመክራችሁ ምንድነው? ኮመንት ላይ ገብታችሁ ደምሩኝ በሉ፣ ጻፉ። በቃ ደምሩኝ፣ እንደባመር በሉ፣ ደምሩ። እናንተም ደምሩ፣ ያንም ሰው ደግሞ ይደምራችኋል። ገብታችሁ ደምሩኝ በሉ። ኮመንት ላይ ገብታችሁ እንዴ ዝም አትበሉ። ዝም ከተባለ እኮ በቃ ዝም ነው። ያልተናገሩበት አፍ እዳሪ ነው ትል ነበር እናቴ። እና ተናገሩ። መናገር ይጠቅማል። ብዙ ዩቱበር ጠይቄያለሁ። ትላልቅ ዩቱበሮች ሼር አድርጉልኝ ብዬ ጠይቄያለሁ። ግን ማንም ሰው የመለሰልኝ ሰው የለም ከስንት አንዱ ማለት ነው። እና በእርግጥ ሽኩራን ለሁሉም ነገር አላህ ሱብሃነሁ ወተዓላ አመሰግነዋለሁ። አልሐምዱሊላህ ረብል ዓለሚን። ሼርም ያደረገልኝ ሼርም ያላደረገልኝ ሰብስክራይብ ያደረገኝ ያላደረገኝ ሁሉንም አመሰግነዋለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም አድርጌ አመሰግናለሁ። ሹክራን ብያለሁ። ጀዛኩሙላሁ ኸይረን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። እንግዲያውስ ኮንግራ በሉኝ፣ እንኳን ደስ አለሽ በሉኝ። ብዙ ጊዜ እንቅልፍ ትቻለሁ። የምተኛበት እንቅልፍ ሰዓት አቋርጬ ነበር። ሰብስክራይብ አድርጉኝ ብዬ ቁጭ ብዬ ላይቭ ላይ እንግዲህ አልሐምዱሊላህ ረብል ዓለሚን እንደዚህ ደርሰናል። እንግዲህ ኮንግራ በሉኝ። የሰው ደስታ የሚያስደስታችሁ እንኳን ደስ አለሽ በሉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።